ክላቸው ስለ በረታው ስለ አባታቸውና ስለ ሳራ እነሱን ተመልክተው ከዛ እንዴት እንደሚወጡ የተናገረበት የመጽሐፍ ቅዱስ ክፍል ነው። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ ይላል። እንግዲህ ያ ሁሉ መከራ ሲደርስባቸው ያ ሁሉ ጭንቀት ሲደርስባቸው በባርነት ቀንበር ተይዘው ሳለ ተጨንቀዋል፣ ተጠበዋል። መቼም እኔና እናንተ ስንጨነቅ ሲጠበን ለሚቀርበን ሰው ልንናገር እንችላለን፣ ጭንቀታችን እንዲቀልልን ማለት ነው። ወይም ደግሞ ህመማችንን ለሚያስታግስልን ልንናገር እንችላለን፣ በምንፈልገው በምንችለው መጠን ማለት ነው። እስራኤላውያን በዚህ ጊዜ ለእግዚአብሔር ጮሁ፣ አዘኑ፣ ተጨነቁ። በዚህ ጊዜ እግዚአብሔር ይህንን ቃል ተናገራቸው። አብርሃም ማን እንደሆነ ሳራ ማን እንደሆነች እነሱን እንዲያስቡ እነሱን እንዲመለከቱ እግዚአብሔር ተናገራቸው። ጭንቀታቸው እንዲቀልላቸው፣ እንዲበረቱ፣ ተስፋ እንዳይቆርጡ፣ ይበልጡንም ደግሞ ከዛ መከራ እንዴት እንደሚወጡ የበረቱትን አባቶቻቸውን ወይም እናታቸውን። እንግዲህ አብርሃም ማለት አበ ብዙሃን ነው። በኦሪት ዘፍጥረት ላይ እስከ ሐዲስ ኪዳን ድረስ የአብርሃም ደግነትና አባትነት፣ በጎነት፣ የሳራም ታዛዥነትና ቅንነት በመጽሐፍ ቅዱስ ክፍል ይነገራል። ስለዚህ እነሱን በመመልከት መውጣት እንደምትችሉ፣ እነሱን በመመልከት መዳን እንደምትችሉ ብሎ እግዚአብሔር እነሱን ተመልከቱ አለ። ለመሆኑ አብርሃምና ይስሐቅን መመልከት ምንድን ነው ከተባለ አብርሃም የጽናት ተምሳሌት የሆነ አባት ነው። በመጀመሪያ ጊዜ ከሀገሩ ከተወለደበት ከካራን እንዲወጣ እግዚአብሔር አዘዘው። አብርሃም አብርሃም ከካራን ውጣ ብሎ ይህንን ቃል ሲናገረው አብርሃም ያለ ማቅማማት ሀብቴ፣ ንብረቴ፣ ቤተሰቤ አንድም ነገር ስጋዊ ነገር ምክንያት አልሆነም። ይልቅንስ የእግዚአብሔር ቃል መሆኑን በማመን በማያውቀው አገር ከተወለደበት አገር ይልቅ ወደማያውቀው አገር ውጣ ሲባል የሰው ልጅ ስንቅ ያስፈልገዋል፣ ቤተሰብ ያስፈልገዋል፣ ብዙ ዓመት የቆየበት የተወሰነ ንብረት ያስፈልገዋል። ያንን ይዞ እንኳን ልውጣ፣ ጊዜ ስጠኝ፣ ሰዓት ስጠኝ አላለም አብርሃም። እግዚአብሔር ይህንን በተናገረው ጊዜ አብርሃም በእምነት ወጣ ይላል። በምን ወጣ? በእምነት ወጣ። ተመልከቱ እንግዲህ ዛሬ እኛ እግዚአብሔር ይሄንን ነገር አድርግ በአገልግሎት ሊያዘን ይችላል። ወይም ለአንድ ነዳይ ካለን ገንዘብ ስጥ ሊለን ይችላል፣ በተለያየ መልኩ ማለት ነው። ያንን ለመስጠት እንዴ ያልቅብኝ ይሆን እንዴ ብለን እንሰሰታለን። ወይም ደግሞ ወደ አንድ የገጠር ቤተክርስቲያን በተሰጠን ጸጋ በዚህ አይነት አገልግሎት ሂድ ስንባል ዝናብ ሊሆን ይችላል እንላለን፣ ጭቃ ሊሆን ይችላል፣ አገሩ ሰላም ላይሆን ይችላል፣ ምክንያት እናበዛለን። ወይም ደግሞ የታመሙ ሰዎችን በሆስፒታል ለመጠየቅ ብዙ አይነት ምክንያቶች እናቀርባለን። ወይም ደግሞ በማረሚያ ለታሰሩ ሰዎች እነሱን ለመገኘት ምክንያት እናቀርባለን። አብርሃም ግን ውጣ አለው፣ በእምነት ወጣ። ከካራን ወጥቶ ወደ ከነዓን እንዲገባ ማለት ነው። ስለዚህ ወደ አብርሃም ተመልከቱ። አብርሃም የእግዚአብሔርን ቃል ሰምቶ እንደወጣ የእሱን ጽናት ተመልከቱ። እሱ ለእግዚአብሔር ታዛዥ ነውና እግዚአብሔር ያደረገለትን በጎ ነገሮችንም ተመልከቱ እያለ ያጽናናቸው ነበረ። ወደ ኋላ ሲመለከቱ የአብርሃምን ሕይወት የአብርሃምን በጎነት ሲያዩ፣ ለምሳሌ ዛሬ ሐምሌ 7 ነው። አጋዕዝተ ዓለም ቅድስት ሥላሴ በምን አይነት በረከትና እንዴት አይነት ጉብኝት እንደጎበኙት በኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምራችሁ ስታነቡት እግዚአብሔር በእንግድነት ወይም ቅድስት ሥላሴ በእንግድነት በሶስት ሰዎች አምሳል ተመስለው በአብርሃም ቤት እንዴት እንደተስተናገዱና አብርሃም ደግሞ የፈጠሩትን ቅድስት ሥላሴን እንዴት እንደተቀበለና እንዳስተናገደ መጽሐፍ ቅዱስ ይነግረናል። ምናልባት ዛሬ በቤተ ክርስቲያን ጥላ ስር ያዋላችሁ ትምህርቱን ሰምታችሁ ሊሆን ይችላል። ያንን ለማጠናከር ነው እና አብርሃም እንግዳ ተቀባይ ነው፣ በጎ ሰው ነው፣ ጻድቅም ነው፣ ነቢይም ነው።
ይልቁንም እንደውም ከሱ ይልቅ ስለነ ሎጥ ስለሌሎቹም ስለ ከተማዋ መጥፋት የሚማልድና ከእግዚአብሔር ጋር የሚገናኝ ቅርብ ሰው ነበረ። እንግዲህ በብሉይ ኪዳን ዘመን ከእግዚአብሔር ጋር ብዙ ርኩሰት፣ ጥፋት፣ በደል፣ ኃጢአት ባለበት ጊዜ እግዚአብሔር ሀገሪቱን እንዲምርለት ብዙ ጊዜ እግዚአብሔርን ይለምነው ነበረ። ሶዶምና ጎሞራ እንደሆነችው ማለት ነው። እና በዛሬው ቀን በዚህ ቀን እግዚአብሔር እንዴት አብርሃምን እንደጎበኘው እናያለን። አብርሃም የተጎበኘው በወጣትነት ጊዜው አልነበረ። አብርሃም የተጎበኘው በሕፃንነቱ ጊዜ አልነበረ። ይልቁንስ ተስፋ በቆረጠበት በእርጅናው ጊዜ፣ ባለቤቱም ሳራ ባረጀች ጊዜ የ90ና የ100 ዓመት ዕድሜ በሆኑ ወቅት እግዚአብሔር እንደጎበኛቸው መጽሐፍ ቅዱስ ይነግረናል። ተመልከቱ፣ የእግዚአብሔር ጉብኝት ማለት ነው። ብዙ ጊዜ በመጽሐፍ ቅዱስ ክፍል አንዳንዶች በ15 ዓመት፣ በ20 ዓመት፣ በ30 ዓመት ለነገስታትም፣ ለነቢይነትም፣ ለሐዋርያነትም ለብዙ አይነት መንገድ በተለያየ የዕድሜ ክልልና በተለያየ ቦታ ላይ ተጠርተዋል። አብርሃም የተጎበኘበትን ስናይ ደግሞ በዚህ ዕድሜ ክልል ነው። አብርሃም ደግ ነው፣ መልካም ትዳር ያለው፣ ሚስቱም ሳራ የምትባል ደግ ሴት ነች፣ ታዛዥ ነች፣ ቅን ነች። ነገር ግን ልጅ አልነበራቸውም ይላል መጽሐፍ። ምን አልነበራቸውም? ይሰማል አይደል? እግዚአብሔር ከሁላችንም ጋር ይሁን። ልጅ አልነበራቸውም። እውነት ነው። አብርሃም ከካራን ሲወጣ ዝና አልነበረውም፣ ታዋቂ ሰው አልነበረም። ግን እግዚአብሔር የብዙዎች አባት እንዲያደርገው ደግሞ ከዛ ወጣው። አሁን ደግሞ ልጅ አልነበረውም። ነገር ግን ልጅ የለኝም ብሎ ደግሞ እንግዳ መቀበልን አልተውም። ይልቅንስ አብዝቶ እንግዳ በመቀበል የታወቀ ሰው ነበረ። እንደውም እኮ በተመሳቀለ መንገድ ላይ ቤት ሰርቶ የሚወጡትን የሚገቡትን ሁሉ በማስተናገድ ቀን ከሌሊት የሚተጋ በበጎ ነገር የሚበረታታ ምሳሌ የሆነ ዛሬ ድረስ የሚነገርበት እንግዳ ተቀባይ ከተባለ የሚጠራው ማን ነው? አብርሃም ማለት ነው። እግዚአብሔር የመሰከረለት በመጽሐፍ ቅዱስ ክፍል ላይ በሕያው መዝገብ ላይ የተጻፈው አብርሃም ይህንን ያደርግ ነበረ። ይህም በማድረጉ ሶስቱ ሽማግሌዎች ወይም ደግሞ ሶስቱ ሰዎች ቅድስት ሥላሴ ማለት ነው በቤቱ መጡ። በቤቱም ሲመጡ የሚደረገውን ነገር ሁሉ አብዝቶ አደረገ። የሚበላውንም የሚጠጣውንም የሚደረገውንም አደረገ። እግራቸውንም አጠበ። በሚገርመው አንድምታው ላይ ወይም ደግሞ ዜና ሥላሴን ስታነቡ የአንዱ ነገር ባጠበ ጊዜ የሁለቱም ይታጠባሉ። አንዱን ባቀፈ ጊዜ ሶስቱም አብረው ይነሳሉ። እንዲህ ነው እንግዲህ አብ፣ ወልድ፣ መንፈስ ቅዱስ አንድነታቸውን ማለት ነው። እና በዚህ ጊዜ አደረገ። ልጅም እንደሌላቸው እግዚአብሔር ያውቃል። እንኳን እግዚአብሔር በዛን ዘመን ያለ ሰው ያውቃል። ዛሬ በዘመናችን በጎረቤት በተለያየ ቦታ ያለው ምን እንዳለ ይታወቃል። እንኳን ለእግዚአብሔር ቀላል ነገር ማለት ነው። ስለዚህ ከተጋበዙ በኋላ ለአብርሃም አንድ ቃል ተናገረው። በዚህ ቀን በዛሬ ዓመት ሚስትህ ሳራ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ይስሐቅ ትለዋለች። የሚገርም መባረክ ነው። እንዲህ ያለው ሳራ ሳቀች ይላል። ምክንያቱም እድሜዋ የሴት ልማድን ካቆመች ዘመን የላትም፣ ቆይታለች፣ መውለድ አትችልም፣ ተስፋ ቆርጣለች። አትሳቂ፣ ይህ ሊሆን ግን ግድ ነው፣ መተንም እንጎበኝሻለን አሏት። አብርሃም ግን ምን አለው? ዘፍጥረት 18 ሙሉን ስታነቡት ለእግዚአብሔር የሚሳነው ነገር የለም አለ። ለማን የሚሳነው ነገር የለም? እግዚአብሔር የሚሳነው ነገር የለም። እግዚአብሔር የወደቀውን የማንሳት፣ የሞተውን እንደ አልዓዛር ከመቃብር የማስነሳት፣ የተራበውን የመመገብ፣ ተስፋ የቆረጠውን ተስፋው እንዲለመልም ለማድረግ ማህፀኗ ደርቆ አትወልድም የተባለችውን ሴት አለምልሞ ልጅ የሚሰጥ መካኒቱን የሚሰጥ እንደነ ሐና እመ ሳሙኤል እንደ ፈረስ እንደ በቅሎ አትወልድ እየተባለች የምትሰደበው ሐና እግዚአብሔር በጎ ነገር ያደረገላት የጎበኛት፣ ቀንዴ ከፍ ከፍ አለ ያለች እግዚአብሔርን ያመሰገነች፣ መካን የነበረችውን የጎበኘ እግዚአብሔር
ሳራንም ጎበኛት። አብርሃም በእውኑ ለእግዚአብሔር የሚሳነው ነገር አለን አለ። ለዚህ እኮ ነው አባታችሁን አብርሃምን ተመልከቱ፣ ጽናቱን፣ ተስፋውን፣ እምነቱን ከእግዚአብሔር ጋር እንዴት ያለ ፍቅር እንዳለው ለተደረገለትም ላልተደረገለትም ነገር እንዴት እንደሚያምን ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱዋል። እንግዲህ በዛሬው ቀን በዚች ቀን ቤተ ክርስቲያናችን ሕግ ሰርታ እንደጻፈች በዛሬው ቀን አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ቤት ገብተው የጎበኙበት ማህፀኗን ያለመለሙበት ይልቁንስ ደግሞ ብዙ ሕዝብና አሕዛብ እንዲሆን በይስሐቅ እንደሚባረክ በዛሬው ቀን አጋዕዝተ ዓለም ቅድስት ሥላሴ በአባታችን በአብርሃም ቤት የገቡበት ቀን ነው። አጋዕዝተ ዓለም ቅድስት ሥላሴ በሁላችንም ቤት ገብተው የጎደለውን ሁሉ የውስጣችንን መሻት ጎደለውን ሁሉ ይሙልልን። ምክንያቱም መጋቢ ዓለማት ስለሆኑ ዓለምን በፍቅርና በጥበብ በእጃቸው መዳፍ አድርገው ጎደሎውን የሚሞሉ የጠፋውን የሚመልሱ የታሰረውን የሚፈቱ በሁሉም ቦታ ላይ ሰፍረው የሚኖሩ እንደማለታቸው አጋዕዝተ ዓለም ቅድስት ሥላሴ ስለሆኑ ማለት ነው። ስለዚህ አብርሃምን በዛሬው ቀን ጎበኙት። የሚገርም የአብርሃም መጎበኘት። ስለዚህ ለዚህ እኮ ነው ወደ እነሱ ተመልከቱ በጎውን ነገር እንዲያዩ ማለት ነው። አብርሃም እግዚአብሔርን በመፍራት የሚታወቅ ሰው ነው። አብርሃም እግዚአብሔርን በመፍራቱ በብዙ በረከት ተጎብኝቷል። እግዚአብሔርን ስለሚፈራ የታዘዘውን ነገር ያደርጋል። ዛሬ ለእኔ ለአንተም ለሁላችንም ቢሆን በ90 ወይም በ100 ዓመት አንድ ዶክተር ሚስት ትጸንሳለች ቢባል ምንድን ነው የሚሰማ? ተቀልዳለህ ነው የምንለው። በዚህ ጊዜ በዚህ ዕድሜ የማይሆነውን ነው የምንለው። ግን እግዚአብሔር ይችላል አይችልም? ይችላል። የሚሰጣቸው ልጅ ደግሞ የተባረከ ዘር እንደሚሆን ይስሐቅ ትውልዱ እንደሚባረክ በእነሱም እንደሚጠራ ይስሐቅን የተባለ ልጅ ሰጣቸው እግዚአብሔር። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አብርሃም ደግና ታጋሽ ሰው ስለነበረ እነሱን አይተው እንዲባረኩ እንዲጽናኑ ወደ እነሱ ተመልከቱ። ዛሬ ማንን እንመለከት ያስፈልገናል? ማንን እንመልከት? አብርሃምና ይስሐቅን ስንመለከት በዘመናችንም ያሉትን ደጋግ አባቶች፣ ደጋግ ቅዱሳን፣ ደጋግ ሰማዕታትን በመመልከት ብዙ የምናገኘው በረከት፣ ብዙ የምናገኘው ረድኤት፣ ብዙ የምናገኘው ተስፋና የጨነቀን ከጨለማ ውስጥ የምንወጣበት ነው። ዛሬ ሰማዕታትን በመለመን ጻድቃንን በመለመን መላእክትን በመለመን የምናገኘው ነገር የለም አለ አይደል እንዴ? ዛሬ እኮ በዘመናችን በህመማቸው በብዙ አይነት እንቆቅልሽ ውስጥ ያሉ አንዱን ቅዱስ ወይም ሰማዕታት ጠይቀው ለምነው ወሩ ሳይደርስ በዕለቱ የሚድኑ አሉ፣ የሚፈወሱ አሉ፣ ለምስክርነት በአውደ ምሕረት የሚቆሙ አሉ። እያየን ነው በዘመናችን። ስለዚህ እነሱን ደጋጎቹን ጻድቃንን መላእክትን በጎ የሆኑትን ሰዎች እንመልከት። እነሱን ስናይ እንዴት እንደምንሻገር ይነግረናል እግዚአብሔር። እስራኤል ዘሥጋ ደካሞች ናቸው። ብዙ ጊዜ እግዚአብሔር በብዙ አይነት መንገድ እያሻገራቸው፣ በብዙ አይነት መንገድ እየረዳቸው፣ በብዙ አይነት መንገድ ከብዙ ፈተናና ስቃይ እያወጣቸው መልሰው እግዚአብሔርን ይክዳሉ፣ ይጠራጠራሉ። እንደነሱ መሆን የለብንም። እንደነሱን ማየት የለብንም። የምናየው ግን ተመክረው የተመለሱትን በቅዱሳን በጻድቃን ምክር የሚሄድ እርሱ ይጸናል ይድናል እንደሚባል የቅዱሳንን የጻድቃንን በጎ ስራቸውን እያየን መልካም ነገር ልንሰራ ያስፈልጋል። እንግዳ በመቀበል እንዴት የተባረከ ሰው እንዳለ እናያለን። በስንክሳር በቤተክርስቲያናችን መጽሐፍት ላይ ስንክሳር ላይ አለ። አንድ እጅግ ባለጸጋ ደግ ሰው ነበረ። ልክ የአብርሃማዊ ሕይወት የሚኖር በጎ ሰው፣ ምንም አልጎደለበትም። ሀብት አለው፣ ንብረት አለው፣ ባለጸጋ ነው። ነገር ግን እንደዛ ሆኖ እንግዳ ይቀበላል። በሀብቱ አይመካም፣ በንብረቱ አይመካም። በቤቱ ግን አንድ ጎዶሎ ነገር ነበረው ይላል። በቤቱ ምን ነበረው? አይሰማም? እሺ፣ አንድ ጎዶሎ ነገር ነበረው። የሀብት አይደለም፣ የምን አይደለም። በቤቱ ለዘመናት
አፍ እያለው የማይናገር፣ እጅ እያለው የማይንቀሳቀስ፣ እግር እያለው ሽባ ሆኖ ለዘመናት በአልጋ ላይ ሆኖ የአልጋ ቁራኛ በደዌ ዳኛ ተይዞ የተቀመጠ ልጅ ነበረው። እንደዛም ሆኖ ግን ያለማማረር እንግዶችን ይቀበል ነበር። እንግዶችን በመቀበል እያለ የዚህን ስሙን ማን ብያቸዋለሁ? ስሙን ማን ብያቸዋለሁ? አስከናፍር። እስኪ አስከናፍር በሉ። አዎ፣ በጎውን ነገር መያዝ ስላለብን ማለት ነው። የጽናት ተምሳሌት የሆኑትን የጽድቅ ተምሳሌት የሆኑትን እግዚአብሔር የጎበኛቸውን በማወቅ በመጥራት በብዙ አይነት በረከት ልንጎበኝ እንችላለን። ያው በዓለማችን ታዋቂ የሆኑትን ሰዎች መያዝ ቀላል ነው አይደል? ዛሬ በኳስም በፊልምም በገንዘብ በብዙ ነገር በሀብት ሰንጠረዥ ምናምን ያሉትን ማለት ነው። ነገር ግን ቤተ ክርስቲያን ወይም መጽሐፍ ቅዱስ ያስቀመጣቸው ለሕይወታችን መዝገብ ጥቅም ያላቸው የሰማያዊውን ርስት የሚያስጎበኙ ወይም ደግሞ ወደዛ የምንገባባቸው ብዙ አይነት አባቶች አሉ። ስለዚህ አስከናፍር ሀብታም ስለነበረ ይህንን ዝና የሰሙ ሽፍቶች ዘርፈው ገለው ለመሄድ ተማከሩ ይላል። እነዚህ ሰዎች 13 ሰዎች ናቸው። እንደ ሐዋርያት ቀሚስ ለብሰዋል። እንደ መነኮሳት ቆብ አድርገዋል። ነገር ግን ውጫቸው ጻድቅ ሐዋርያ መነኩሴ የሆኑ ውስጣቸው ግን ክፋትን የያዘ ለመግደልና ሀብት ለመዝረፍ በቀሚሳቸው ውስጥ ሾተል፣ ጦር፣ ሰይፍ፣ ጎራዴ ሁሉ ይዘው ነበር ይላል። ይሄንን ሁሉ ይዘው ወደ አስከናፍር ቤት ለመሄድ በሩቅ አያቸው። ከኋላ ያላችሁ ለተወሰነ ደቂቃ ድምጻቸውን ብትቀንሱ መልካም ነው። ልጆች ካሉ ደግሞ ያዟቸው። ስለዚህ በሩቅ ሲያቸው እጅግ ተደሰተ። ሲቆጥራቸው 13 ናቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ ዛሬ ትልቅ እንግዳ በቤቴ ልታስተናግድ ነው። 12ቱ ሐዋርያት አንዱ ደግሞ ኢየሱስ ክርስቶስ ሆነው በቤቴ ሊመጡልኝ ነው፣ ሊስተናገዱ ነው ብሎ በደስታ ሞላ። ያለውን ሁሉ የሚበላውን የሚጠጣውን ሁሉ ነገር አዘጋጀ፣ አደረገ። ሀብታም ነው ብያቸዋለሁ፣ ባለጸጋ ነው ብያቸዋለሁ። እንኳን የሚበራ የንብረቱ ሀብቱ ቁጥሩ እጅግ ብዙ ነበር ይላል። ይህንን እያደረገ እነዛ በመነኮሳት ወይም ደግሞ በሐዋርያት አምሳል ቀሚስ ለብሰው ቆብ ለብሰው የሚመጡት ቀርበው ወደ ቤቱ ገቡ። ወደ ቤቱ ሲገቡ እጅግ ደስ አለው። ጉልበታቸውን ሳመ፣ በእንግድነት ተቀበላቸው። እጅግም ደስ አለው፣ ውስጡ በሐሴት ተሞላ። ምክንያቱም እሱ የሳለው በእምነት 12ቱ ሐዋርያት ጌታ በሥጋ በተገለጸ ጊዜ የሚያስተምሩትን ሀገር ለሀገር ዙረው ወንጌል የሰበኩት ሐዋርያት መሰለው። አንዱ ደግሞ በመካከላቸው ያለ ኢየሱስ ክርስቶስ መሰለ። ብዙ እንግዳ አስተናግዷል። ብዙ ድሆችን አብልቷል። ብዙ ወጥቷል፣ ወርዷል። እንደዛ ቀን ግን የተደሰተበት ቀን የለም። ምክንያቱም ዛሬም እኛ የምናደርገው ነገር ነው። የምንወደው ሰው ሲመጣ አይደለም የሃይማኖት መምህር አባት ወይም ደግሞ ከኃጢአት ከበደል ኃጢአታችንን የተናዘዝንበት አባት ቀርቶ አንዳንድ የምንወደው እንግዳ ሲመጣለን ምን ያክል እንወዳለን አይደል? ስለዚህ መጡ፣ እግራቸውን አጠበ። ሁሉንም እጃቸውን እግራቸውን አጠበ፣ ሳመ፣ በትልቅ ማጠቢያ አደረገ። ከመካከላቸው ኢየሱስ ክርስቶስ የትኛው ነው እወደው ዘንድ ደስ ይለኝ ዘንድ ጠየቀ። የእግራቸውን ምጣቢ አስቀመጠ። በእምነት እግዚአብሔርን ጌታ ሆይ ዛሬ ለቤቴ መዳን እንዲሆን ያመጣህልኝ እንግዶች ሐዋርያት በመካከልም ኢየሱስ ክርስቶስ አለ ብሎ ፈጣሪውን አመሰገነና ያንን የእግራቸውን እጣቢ እንዴት እደፋለሁ? የሐዋርያትን የኢየሱስ ክርስቶስን እጣቢ እንዴት እደፋለሁ አለና ለብዙ ዘመናት ለታመመው ልጁ ለማይናገረው ልጅ ሽባ ሆኖ እንግዲህ ሀብት ካለ ንብረት ካለ በብዙ አይነት ሕክምና ሞክረ ላትድን ትችላለህ። ልጅም ላይፈወስ ይችላል። እግዚአብሔር ግን ይችላል አይችልም? በብዙ አይነት መንገድ እግዚአብሔር ይናገራል። እግዚአብሔር በአንድም በሌላም መንገድ ይናገራል። የሰው ልጅ ግን አያስተውልም እንዳለ ማለት ነው። ስለዚህ የእግራቸውን እጣቢ ወደ ምን አደረገው? ወደ ታመመው ልጅ ረጨው፣ ሙሉ ሰውነቱ ማለት ነው። በዛን ጊዜ እግሩ ያሽባ እግሩ ተዘረጋ።
አንደበቱ ተከፈተ፣ እጁ ተንቀሳቀሰ። በዚህ ጊዜ ያ አስከናፍር እጅግ አለቀሰና መልሶ ወደ እነዛ ሄደ። እግዚአብሔር ስሙ ከምስጋና ይግባው። ምክንያቱም አስብ፣ የልጅ መከራ፣ የልጅ ስቃይ። ዛሬ እኔም አንዳንዶች የተወሰነ ባልሆነ ልጆች አሉን አይደል? በጉፋን በወባ በታይፎይድ ወይም ደግሞ በተለያየ ነገር ስንታመም እንኳን መዳን በሚችለው መድኃኒት ሕክምና በ1500 ለሚታከመውና ምን ያክል እንጨነቃለን። ለዘመናት ልጄ ታሞ ነበር። የማይናገር የማይጋገር፣ እግሩ የማይንቀሳቀስ፣ እጁ የማይንቀሳቀስ። ዛሬ ግን በእናንተ እግር እጣቢ ልጄ ተፈወሰልኛል። በዚህ ጊዜ ደነገጡ፣ ተያዩ እርስ በርስ። እውነት ነው፣ እነሱ ሊገሉት ነው የመጡት። ሽፍታዎች ናቸው። ሰይፍ ጎራዴ ይዘው ንብረቱን ሊወስዱ በሕይወት ሊያጠፉት። እግዚአብሔር እንዴት ታሪክ እንደሚቀይር ማለት ነው። ከዛ ተያዩ፣ እሱም ዝም አለ። እባካችሁ ንገሩኝ፣ ከመካከላችሁ ኢየሱስ ክርስቶስ እናንተ ሐዋርያት እነማን ናችሁ? ልጄ እንዲህ ተፈወሰ። በዚህ ጊዜ እንዲህ አለ፣ እኛስ 12ቱ ሐዋርያት ወይም 13ኛው በመካከላችን ኢየሱስ ክርስቶስ የምትለው የለም። እኛ ለዘመናት ሽፍታ የነበርን ወንበዴዎች፣ ሕዝብንና ሰውን ስናሰቃይ የሰው ንብረት ስንዘርፍ የነበርን ሰዎች ነን። አንተ ግን ደግ ስለሆንክ እግዚአብሔር ከአንተ ጋር ስለሆነ በጎውን ነገር ስለሚያሳስብ በእግዚአብሔር የጸና እምነትን ጽኑ ስለነበረ በእኛ ሽፍቶች አንተ በእምነት ባደረከው ልጅ ተፈወሰ። እኛስ እንዲህ አይደለንም ብለው ልብሳቸውን አውጥተው ሰይፉንም ወረዳውንም ጦሩንም በመካከሉ አወጡ። በዚህ ጊዜ እንግዲህ ከዚህ በፊት ለዘመናት የዘረፍነውን፣ የሰረቅነውን፣ የገደልነውን፣ ያጠፋነውን ነፍስ ሁሉ ፈጣሪ ይቅር ይለን ዘንድ እባክህ ስለኛ ለምንልን። ተመልከቱ፣ አስከናፍር በሁለት ነገር እግዚአብሔር መረጠው። በሶስት ነገር፣ አንደኛ እንግዳ በመቀበል፣ ሁለተኛው በእነዚህ ሰዎች አማካኝነት ልጁ እንዴት እንደሚፈወስ፣ ሶስተኛው ደግሞ እነዚህ ሽፍቶች ኃጢአተኛና በደለኞች እግዚአብሔር እንዴት አድርጎ እንደሚምራቸው የንስሐ መንገድ እንደሚከፍትላቸው ወንጌልን ያስተማራቸው። በዚህ ጊዜ እነዚህም ከጦራቸውን፣ ሰይፋቸውን፣ ሁሉንም ነገር ጥለው በንስሐ ተመልሰው አስከናፍርም ጥቂት የሆነች ሽምብራ ሰጣቸው። ያንንም ጧት ምሳ፣ ቀን አይደለም ማታ ማታ እየበሉ ለዘመናት ኖሩ፣ ወደ ገዳም ገቡ ይላል። አምላካችን እግዚአብሔር የሁላችንንም ሕይወት ይቀይርልን። ስለዚህ እግዚአብሔር በብዙ አይነት መንገድ በብዙ አይነት ጎዳና ማዳን የፈለገውን ሰው ያድናል። መመለስ የሚፈልገውን ሰው መመለስ ይችላል። እግዚአብሔር ቸር ስለሆነ፣ ምሕረቱ ብዙ ስለሆነ፣ ይቅርታው ብዙ ስለሆነ ዛሬ ኃጢአት ልንሰራ እንችላለን። እግዚአብሔር ነገ ያጠራላል። ንስሐ የማያጠራው የለም። ንስሐ ወደ እግዚአብሔር መንግሥት የማያውቅበት ምክንያት የለም። እንበድላለን፣ እንቆሽሻለን፣ እንነጻለን፣ እንሰርቃለን፣ መልሰን ደግሞ እንታጠባለን። ስለዚህ እንግዶችን መቀበል እንደ አብርሃም መልካም ስለሆነ ዕብራውያን 13:2 ላይ ስታነቡ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ በእንግድነት መላእክትን ተቀብለዋልና። አብርሃም ሳያውቅ በእንግድነት ማንን ተቀበለ? ቅድስት ሥላሴ። አስከናፍር በእንግድነት ማንን ተቀበለ? ሽፍታ የሆኑትን። ነገር ግን እግዚአብሔር በልጁን እንዲድን እነሱም ደግሞ እንዲፈወሱ ይህንን አደረገ። ስለዚህ እግዚአብሔር በብዙ አይነት መንገድ ልጆቹን ይምራል። ስለዚህ አብርሃም የጽናት ተምሳሌት ነው። አብርሃም ተስፋ ያለመቁረጥ ተምሳሌት ነው። አብርሃም በብዙ አይነት የመጽሐፍ ቅዱስ ክፍል ስታዩ ከጉብኝት አልፎ ለሁላችንም ምሳሌ የሆነ አባት ነው አብርሃም። ስለዚህ በማቴዎስ ወንጌል 10:40 ላይ ስታዩ እኔን የተቀበለ እንግዶችን ማለት ነው። እግዚአብሔር መቼም በገሃድ መጥቶ ያየው ሰው የለም አይደለ? አንድያ ልጁ ተረከው ይላል መጽሐፍ አይደለ? ስለዚህ እንግዶችን ወይም ደግሞ ጻድቃን ሰማዕታትን በመቀበል እግዚአብሔርን እንዴት እንደተቀበል ነው። በስማቸው ቀዝቃዛ ውሃን የሰጠ እውነት እውነት እላችኋለሁ ዋጋው አይጎልበትም ይላል። በማን ስም? በስማቸው፣ በጻድቃን፣ በሰማዕታት፣ በቅዱሳን ይሄንን የሰጠ ዋጋው አይጎልበትም ይላል። ይሄ የተናገረው ማንም ሰው አይደለም፣ ራሱ ባለቤቱ እግዚአብሔር
ወልድ ኢየሱስ ክርስቶስ የተናገረ ነው። ስለዚህ ዛሬ በጻድቃን በሰማዕታት በመላእክት የምናደርገው ዝክር የምናደርገው ስጦታ የምናደርገው መባ ሁሉም ነገር በእግዚአብሔር ዘንድ ተቀባይነት ስላለው እንግዶችን በመቀበል ቤታችን እንዲባረክ ሕመማችን እንዲፈወስ የጎደለው ነገር እንዲሞላ በብዙ አይነት መንገድ እንድንባረክ አምላካችን እግዚአብሔር ይርዳል። ስለዚህ ስለ አብርሃም ብዙ ማለት ይቻላል።